በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ገድለ ቅድስት አርሴማ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የብፅዕት ቅድስት አርሴማ የገድል ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ጠላት መኮንን በቁጣ ተነስቶ የታሰሩትን ቅዱሳን ሰማዕታት ያዛቸው። ብፅዕት አርሴማ ቅድስት ግን ከእስረኞቹ ጋር ትሄድ ዘንድ ከሰዎቹ አንዱ እንኳን ገዢውም ቢሆን ወይም መስፍኑ ያስገደዷት በጨለማ ውስጥ እንደሚያበራ መብራት በፊታቸውና በኋላቸው እያበራች ተከተለቻቸው። በመንግሥተ ሰማያት የሰማዕትነትን አክሊል ትቀበልና ሰማዕት ትሆን ዘንድ የፈጣሪዋ እግዚአብሔር ፍቅር አስገድዷት እንጂ። ከዚህ በኋላ ያ መኮንን እነዚህ ቅዱሳን ሰማዕታት ይዞ ወደ አርማንያ አገር ይሰዳቸው ዘንድ አዘዘ። ንጉሥ ድርጣድስ ባለበት በዚያ እነዚያ ቅዱሳን ሰማዕታትን ያሰቃያቸው ዘንድ። ያን ጊዜም የአገሩ ሰዎች ሁሉ ወደ አርማንያ አገር ይሸኟት ዘንድ እያለቀሱ ወጡ። ሴቶች ወደ ሰማያዊ ንጉሥ አዳራሽ ለመግባት ከንጽሕት እናቷ ማኅፀን ስለተመረጠችው ብሩክ ቅድስት ብፅዕት አርሴማ ስለ እነዚህ ቅዱሳን ሰማዕታት አለቀሱ። ከዚህ በኋላ ሰማዕት ትሆን ዘንድ እንደወደደችና ወደ አርማንያ ሰማዕት ለመሆን እንደምትሄድ ለእናቷ ለብርክት አትኖስያ ነገሯት። እናቷ በሰማች ጊዜ ወደ ብፅዕት ቅድስት ልጇ አርሴማ እስክትደርስ ድረስ ልብሷን ቀደደች፣ መራራ ልቅሶንም አለቀሰች። ከእርሷም ጋር እህቶቿ ብዙ ሴቶችና የሥጋ ዘመዶቿ አለቀሱ። የመኮንኑ ወታደሮች ከእነርሱ ጋር አለቀሱ። የመልኳን ማማርና የደም ግባቷን አይቶ ስለ ብፅዕት ቅድስት አርሴማ ፍቅር ከዚያች አገር ሰዎች ሁሉ ያላለቀሰ ያላዘነና ያልራራ የለም። የብፅዕት ቅድስት አርሴማ ቁመቷና አንገቷ እንደ ጉልላት ያማረ ነውና፣ ቃሏና ነገሯ ሁሉ የጣፈጠ ነውና። ዳግመኛም የመኮንኑ ወታደሮች ለነበሩት ሕዝቦች ይቺ መልካም ልጅ ከእስረኞች ጋር እንዳትሞት ንገሯት አሏቸው። እርሷም ወደ እኛ ትመጪ ዘንድ ያስገደደሽ አንድም ሳይኖር ለመሞት ከዚህ ያመጣሽ ምንድን ነው? እህታችን ሆይ እነሆ ወደ ዘመዶችሽና ወደ ቤተሰቦችሽ ተመለሺ። እኛ እናስገድድሽም፣ ያስገደድናቸው ግን አምልጠው ሊሸሽ ይወዳሉ። ነገር ግን እንጠብቃቸዋለን። አንቺ ግን ከእኛ አንዱ ያስገደደሽ ሳይኖር ሞትን ወደድሽ አሏት። ብፅዕት ቅድስት አርሴማ ግን ቃላቸውን አልሰማችም፣ የተንኰላቸውንም ነገር አልተቀበለችም። በክርስቶስ የፍቅር ጦር ተወግታለችና። ያን ጊዜም እናቷ አትኖስያና ወደ እርሷ ቀርባ በሥጋ ወዳለ ሞት እንዳትገባ ለመነቻት። ቃሏን ግን አልሰማቻትም። ነገር ግን በሰማያት ካለው እሳትና ትሉ ከማያንቀላፋ ትድን ዘንድ የእግዚአብሔርን ቃል አስተማረቻት፣ የቅዱሳንንም ክብር አሳሰበቻት። እናቷ በፈጣሪዋ በክርስቶስ ፍቅር እንደ ጠናች ባየች ጊዜ እያለቀሰች ተከተለቻት። ብፅዕት ቅድስት አርሴማ ከዘመዶቿ ከወንዶችና ከሴቶች በመለየቷ ሽማግሌዎችና ሕፃናት ሁሉ ከሴቶች ጋር እያለቀሱ ሸኟት። የመኮንኑም ወታደሮች ለብፅዕት ቅድስት አርሴማ አዝነው ያስገደደች ሳይኖር መከራን ለምን ትመርጫለሽ ይሏት ነበር። በመንፈስ ቅዱስ ቃል የታዘዘች ይህች ቅድስት አርሴማ ግን የምትመልሰው የላትም። የዳዊትን መዝሙርና የቅዱሳን አባቶቿን ሃይማኖት መጻሕፍትን ሁሉ ትዘምር ነበር እንጂ። ዘመዶቿና አዛኞቿና የሥጋ እህቶቿ ከብዙ ጊዜ በኋላ የወለደቻት እናቷ ፊታቸውን እየመቱ ልብሳቸውን እየደቁ በራሳቸው ላይ አመድ እየነሰነሱ
በደረታቸው ከእግራቸው በታች እየወደቁና በአፋቸው የእግሯን ትቢያ እየላሱ መጡ። በቂልቅያ አጋታ ብሎ የሚጠሯት እናቷ አትኖስያናም በፊቷና በኋላ በታላቅ ቃል የተመረጥሽና አስተማሪ ልጄ አርሴማ ሆይ አስቢ እያለቻት ትጮህና ታለቅስ ነበር። ፈጽማ ያዘነችውን ለምንስ የተቸገረችው የእናትሽን እንባ አታይም? የዓለም ፍሬ የሆኑ ልጆች ሳይኖሩን ከቸሮ አባትሽ ከቴዎድሮስ ጋር በነበርኩ ጊዜ ፈቃዳችን ሁሉ ለማድረግ ስምሽን በጠራን ጊዜ ለአፋችን ጣዕም ለሆዳችን ምሳና ራት ለዓይናችን ማራሪያ አንቺን ከብዙ ዘመን በኋላ እግዚአብሔር ሰጠን። አንቺም በመውለዳችን በዘመናችን ሁሉ ፈጽመን ተደሰትን። ያለ አንቺ ግን ፍሬ አላገኘንም። በቁርጥ ሕሊና በለመንነው ጊዜ አምላካችን አንቺን ሰጠን። በወንድሜ በሊቀ ጳጳሳት ልዴዎስ ጸሎትም እግዚአብሔር አንቺን ሰጠን። አሁን ግን አንቺን ለወለን አሳዘንሽን። ባልተፈጠርሽ በተሻለሽ ነበር። እኔ እናትሽም አንቺን ለመውለድ ማፀኔ ባልተፈታም ነበር። በእኔ ዘንድ አንቺን ለማሳደግ እነዚህ ጡቶቼ ወተት ለማጥባት ባልመነጩም ነበር እላለሁ። ልጄ ሆይ እኔ እናትሽና ወላጅሽ ወዮልኝ፣ ልቤ ነዶ ተቃጥሏልና፣ ኩላሊቴን ቀልጧልና፣ ሆዴም ተጣበቀ። አጥንቶቼ ሁሉ እንደ ሳር ደረቁ፣ እህል መብላት ተረስቶኛልና። ከጩኸቴም ብዛት የተነሳ አንጀቴ ሁሉ ታወቀ። ወዮልኝ ለእኔ ወዮልኝ ለእኔ ለወላጅ እናትሽ አማላጄ ልጄ ሆይ ስለ እኔ አማልጂ፣ አዘኔና ለቅሴን ተመልከቺ። እናቷ ቅድስት አርሴማ ይህ ሁሉ ትነግራት ነበር። ብጽዕት ቅድስት አርሴማ በሁሉ መልካም ናትና በሰውነቷ ክፋት የለባትም። የአፏም ንግግር ከማርና ከወለላ ይጥማል ይጣፍጣልም። ዓይኖቿም እንደ ንጋት ኮከብ ናቸው። መልኳም እንደ ጽጌረዳ ነው። ቁመቷ እንደ ዘንባባ ነው። ውበቷ ያማረ ነው። አፈጣጠሯ እጹብ ድንቅ ነውና ልጄ ሆይ ለወላጅ እናትሽ ወዮልኝ። ደስታና ሐሴት ትሆኚን ዘንድ በእግዚአብሔር ዘንድ በብፅዓት አልተወለድሽምን? የእኔ የእናትሽን ድካሟና የሽምግልናዋን ሸክም ትሸከሚ ዘንድ ያሳደገሽን ዓይኖቼንና ከንፈሮቼን ከእርሷ ዘንድ አቀፈችሽንም ጣቶቿንም ትከድኝ ዘንድ ወዮ ለእኔ ወዮልኝ። ለእኔ ለወላጅ እናትሽ ወለደችሽን አካላት ታቃኝና ትገንዢ ዘንድ አልተወለድሽምን? ወዮልኝ እኔ ወላጅ እናትሽ ወዮልኝ። የእናትሽ የእርጅና ለቅሷን ወደ መቃብር ስትወርድ አታይምን? አሁን መጎብኘትሽንና ማንሳትሽን አስቀድሚ። እኔም በራሴ ሞትና እቆረጥ ዘንድ ወዳለሁና። ልጄ ሆይ አንቺ ግን ያለ ጥርጥር መንገድሽን ትሄጂ ዘንድ ሥጋዬና ራሴን ለማንሳት ከንፈሬንም ትሰሚ ዘንድ ዝግ አትበይ። የሚሰሙት ሁሉ ስለ እርሷ ያለቅሱ፣ ስለ ብጽዕት ቅድስት አርሴማ ሃይማኖትና ከልቧ ጭካኔም እርሱ ቅሉ መኮንን ቀልሜዎስ እምባውን እስከሚያፈስ ድረስ አለቀሰ። ከሰዎች የመልኳን ውበት አይቶ ያላለቀሰ የለም። አጋታ ብሎ የሚጠሯት የእናቷን ሐዘን አይቶ ያላዘነም የለም። የእናቷን የእህቶቿና የዘመዶቿን ሁሉ የጩኸት ብዛት አይቶ ያልጮኸ የለም። እሺ በጎ ማሰኘትም ባልቻሉ ጊዜ ሴቶች ሁሉ በፊቷና በኋላዋ ቆሙ። ሲሸኙአት እመቤታችንና የዘመዶቻችን መመኪያ ብጽዕት ንጽሕትና ቅድስት አርሴማ ሆይ በመልካም መንገድ በሰላም ሂጂ፣ መሄድሽ መውጣትሽና መግባትሽ በሰላም ይሁን፣ እግዚአብሔር ከአንቺ ጋር ይሁን አሏት። የቀናች ሃይማኖትን በመጠበቅና ትዕግሥትን በማብዛት የሰማያዊ ንጉሥ ተስፋ የምትሆኚ አንቺ ሆንሻልና። ከዚህ በኋላ ደናግልና መነኩሳት
ወንዶችና ሴቶች፣ ሽማግሌዎችና ሕፃናት ሁሉ እግዚአብሔር የክብሩን ብርሃን ያብራልሽ፣ ልብሽንም ያጽና እያሉ መረቋት። ዳግመኛ ብፅዕት ቅድስት አርሴማን ኃይልሽ አይድከም፣ አንደበትሽ አይታሰር፣ ጨረቃሽ አይጨልም፣ ፀሐይሽ አይጥለቅ፣ መርከብሽ አይሰበር፣ መዝገብሽም አይጓደል፣ እግዚአብሔር የሰጠሽ ተስፋ አይለቃሏት። እግዚአብሔር በምድር ላይም የፊትሽን ውበት እንዳዘጋጀ እንዲሁም እግዚአብሔር በዘላለማዊ መንግሥቱ ለሚወዳቸው እንዳዘጋጀ በሰማያት ውበትሽን ያዘጋጅልሻል። በብፅዕትና ክብርት ቅድስት አርሴማ ክብርና ልዕልና የጽድቅና የሕይወት ተስፋ ያገኘንና ያመን ሁላችንም የኢትዮጵያ ሕዝቦች እርሷ እናታችን ናት እንበል። ስለዚህ ለውበቷ እንገዛ፣ በምስጋናና በሐሌታ እንዘምርላት። ልመናዋ በረከቷ ከሁላችን ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።